በጌታ በኢየሱስ ክርስቶስ ስም ዛሬ መልእክት ይዤላችሁ መጥቻለሁ። መርከብ ቢሰበርም ተልእኮ አይቆምም የሚል ቃል ይዤላችሁ መጥቻለሁ። ይህንን ድምፅ የምትሰሙ ሁላችሁ ከጌታ ከኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። ምንድን ነው የተሰበረባችሁ? የትዳር ነው? የአገልግሎት ነው? የስራ ነው? የቱ ጋ ነው ነገራችሁ የተሰበረው? መርከባችሁ ቢሰበርም ተልኳችሁ ግን ይቀጥላል። በአንድ ወቅት እንዲህ የሚል ክፍል እናገኛለን። ዮናስ በመርከቡ ተሳፍሮ ሲሄድ ምንም እንኳ ወጀብ ቢኖርም መከራ ቢኖርም ግንስ ወደ ተርሴስ በመመለስ ወጀቡ ጸጥ እንዳለ ጌታ ኢየሱስ ክርስቶስ ደግሞ የአባቱ ትእዛዝን እየፈጸመ ወጀብ ቢፈጠርበትም ወጀቡን ገስጾት ወደ መንገዱ እንደደረሰ ዛሬ ከመንገዳችሁ ላይ ሊያቆማችሁ የወጣ የጠላት ወጀብ ዛሬ ይገሰጻል። በኢየሱስ ስም ጸጥ ይላል። አንዳንድ ወጀቦች በመገሰጽ አይቆሙም። የዮናስ ወጀብ በመታዘዝ ብቻ ይቆማል። አንዳንዶች እግዚአብሔር ፈልጓችሁ እግዚአብሔር የፈለጋችሁ ቦታ ያልተገኛችሁ ስትመለሱ ወጀባችሁ ይቆማል። ይህ መልእክት የደረሳችሁ ሁሉ በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ በስራችሁ ላይ በየትኛውም አጋጣሚ የተነሳባችሁ ወጀብ ጸጥ እንዲላውጅ ያለው በኢየሱስ ስም ተፈጸመ። ይህ መልእክት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ እንድታደርጉ አበረታታለሁ። ኢየሱስ ለዘላለም ሕያው ነው።